ጤና ይስጥልኝ እንዴት ሞዲፋይ ማድረግ እንደምንችል ለማየት ቢዝነስ ኤልፒሲ አፕሊኬሽን ማይ አፕሊኬሽን ብለን እንገባለን በመቀጠል ማይ አፕሊኬሽን ላይ የአብዛኛውን ጊዜ ያንድ ወር ዳታ ስለሆነ የሚያመጣው ሁሉ ጊዜ ሰርች በመናረግበት ጊዜ ይሄንን ቀን አጀስት ማድረግ ያስፈልገናል በቅድሚያ አሁን ዝም ብዬ 2019 ብዬ ብሄድ 2019 ብዬ አንዱን ቁጥር ስነካ አጀስት ሆነ ማለት ነው ከዚህ ውስጥ ያለውን ሰርች አሁን እዚህ ጋር ምንም ዜሮ ነው የሚለው ነገር ግን እዚህ ጋር ሰርች ስለው ግን ሊስት ኦፍ እንትኖች ያመጣልኛል በመቀጠል የምፈልገውን ዶክመንት ኔም መምረጥ እችላለሁ እዚህ ጋር ሁሉም ሲቢአርኤ ከሆነ የትኛው ሲቢአርኤ ላይ ነው የሚለው መምረጥ እችላለሁ ስታተሱ አሁን ለምሳሌ እዚህ ጋር ስታተሱ ሰብሚትድ የፎሬን ከረንሲ አፕሩቫል ሆኖ ስታተሱ ሰብሚትድ የሆነ አፕሊኬሽን ፈልግልኝ ብዬ ብለው እንዳለ ሰርች ሳረግ እዛ ውስጥ ያሉትን በሙሉ ሰርች አድርጎ ያመጣልኛል ማለት ነው አሁን እንደምናየው 11 ሰብሚትድ የሆነ አፕሊኬሽን አለን ስለዚህ ዋን ሰብሚትድ የሆነን አፕሊኬሽን እንዴት ሞዲፋይ ማድረግ እንችላለን የሚለውን ለማየት ስንፈልግ እዚህ ጋር ገብተን የሪፈረንስ ነምበሯ ላይ ነው ክሊክ የምናደርገው እዚህ ጋር ሪፈረንስ ነምበሩ ላይ ክሊክ ስናደርግ አፕሊኬሽን ዲቴይሉ ይከፈትልናል ማለት ነው አፕሊኬሽን ዲቴይሉ ሲከፈትልን ምንድነው የምናደርገው አንደኛ ይሄንን ማክሲማይዝድ ማድረግ እንችላለን በተኑን ማክሲማይዝድ በማድረግ ይሄ ስክሮለሩን እስከ መጨረሻው በመሳብ እዚህ ጋር ሞዲፋይ ሪዩዝ ዲሊት እና ክሎዝ በተን አለ ስለዚህ እዚህ ጋር ሞዲፋይ የምትለውን በተን ክሊክ በማድረግ ይሄ የተከፈተው ፊልድ ኤዲቴብል ይሆናል based on that whatever we want ማስተካከል እንችላለን ማለት ነው አሁን እዚህ ጋር ለምሳሌ ፕሮፎርማ ኢንቮይስ ነምበር ሳስገባ ተሳስቼ ከሆነ እዚህ ጋር ገብቼ ፕሮፎርማ ነምበር 4141 ብዬ አስገባና እዚህኛው ጋር አታችመንትም መቀየር ከፈለኩ እዚህ ጋር ገብቼ አታችመንቱን ለመቀየር ከፈለኩ መጀመሪያ አድለዋለሁ አድ ካልኩት በኋላ ፕሊዝ ሰሌክት ይለኛል እዚህ ጋር ፕሮፎርማ ኢንቮይስ መርጣለሁ ከዛ ቹዝ ፋይል የሚል አለ ቹዝ ፋይል ላይ ከፎልደሪ ላይ አንድ ፋይል ይሄ እንግዲህ እንደ ሳምፕል ዝም የኢንቮይስ ከዚህ ልውሰድና ኢንቮይስ ላይ ያይስ አስዩም ይሄ ፕሮፎርማ ኢንቮይስ ነው ብለን አስዩም እናድርግ ከዛ ይሄኛውን ገብተን እዚች ጋር ምን እናደርጋለን ዲሊት እናደርጋለን ይሄ ሰረዘው ማለት ነው ይሄ አዲሱን ይዞልናል ስንጨርስ እዚህ ጋር ሰብሚት በተን አለ ሰብሚት ስለው do you want to submit ይላል ኦኬ ስለዚህ በዚህ መንገድ መስተናገድ ይችላል ማለት ነው